السلام عليكم ورحمة الله وبركاته. زاري بالله فقاد هنو እዚህ በራሳችሁ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስብሰባ አዳራሽ ልንገናኝ የቻልነው በቅርብ ጊዜ በተደረገው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ አጠቃላይ ውጤቱና ውሳኔዎች ሐሳቦች የተንሸራሸሩትን በሰፊ ከኛ ጋር ሆናችሁ እንድትሳተፉና ተሳታፊ እንድትሆኑ የተወሰኑትን ለናንተም ለማካፈል ፈልገን እንደሆነ ግልጽ ነው። ለማንኛውም ለዚህ ያበቃንን አላህ ሁሌ ምስጋና ይገባው። ስንቱ በሀገራችን የተለያዩ አደጋዎች በየቀኑ በየወሩ በየዓመቱ እንሰማለን። በትንሹ ከመኪና አደጋዎች ጀምሮ እንደውም የተፈጥሮ አደጋዎች በዚህ በቅርብ ጊዜ እንዳያችሁ በደቡብ ኢትዮጵያ ክልል በጎፋ ዞን የተከሰቱ ወገኖቻችን ላይ በጣም ሁላችንም ወገባችን ውስጣችን ያቆሰለ ወገባችን የሰበረ አደጋ ማስታወስ ሩቅ አይደለም። ያ ብቻ አይደለም። አሁንስ መቼ ቆመ? ደሴ ላይ የተሰራ እዚህ አሁን በቅርብ ጊዜ የምንሰማ ስልጤ ላይ በጎርፍ የደረሰ ውሃ የተኛበት ቁጥር ስፍር የሌለው ሀብታችን ምግባችን ይሄ ተቆጥሮ አያልቅም። እዚህ ድሬዳዋ ላይ በቅርብ ጊዜ ሀረሪ ላይ በቅርብ ጊዜ ይሄን ለመቁጠር አይደለም ለማስታወስ ያህል እንዲህ ያለ በላዎች አሉና ሁላችሁም በያላችሁበት አላህን መማጸን አለብን። እነኚህን በላዎች የሚመልሱ ዱዓና ወደ አላህ መመለስ ተውባ ብቻ እንደሆነ ነው ነብያችን ሰለላሁ ዐለይሂ ወሰለም የነገሩን ማለት ነው። የለውጥ አመራር የመጣው የተሻለ ተቋም ለመገንባት በማሰብ ስለሆነ ያተኮረባቸው ወይም የትኩረት ነጥቦች ተብለው የተቀመጡ ወደ 8 ነጥቦች አሉ። የመጀመሪያው ህግ የማጽደቅ ነው። ሁለተኛው የዚህ አንድነት ጋር የተያያዙ ስራዎችን መስራት ነው። ሶስተኛው ከዚህ ከአደረጃጀት ጋር የተያያዙ በፌደራሉም ይሁን በክልል ደረጃ የሚሰሩ ስራዎችን መስራት ነው። አራተኛው ከአቅም ግንባታ ጋራና ከማህበረሰብ ተሳትፎ ጋር የተያያዙ ስራዎች መስራት እንዳለባቸው አቅጣጫ የተቀመጠበት ነው። አምስተኛው የለውጥ አመራሩ ሊሰራቸው ካሰባቸው የውጭ ጉዳይ ትልቅ ስራዎች ናቸው። ስድስተኛው የፕሮጀክት ጋር የተያያዙ እነዚህም የትኩረት ነጥቦች ናቸው። ሰባተኛ አገራዊ ጉዳዮችን በሚመለከት ሙስሊሙን በቀጥታም ይሁን በተዘዋዋሪ ወይም የሀገር ገጽታን በመቀየር አስተዋጽኦ የማድረግ የዚህ ተቋም ኃላፊነትም እንደሆነ ይሄ አንዱ የትኩረት ነጥብ ነው። በመጨረሻ የግልጽነትና ህገ መጅሊሱን ተግባራዊ ከማድረግ አንጻር ስራዎች መሰራት እንዳለባቸው አቅጣጫ ተቀምጠ ነው። በእነዚህ ማዕቀፍ ውስጥ የተቀመጠ ነው። ስለዚህ እነዚህ አጠቃላይ ሲተነተኑ በጣም በርካታ ነገሮች ናቸው። በሁለት ዓመት ውስጥ እንግዲህ ሪፖርት ስናቀርብ የሁለት ዓመት ሪፖርት ሂደት ነው። የ2015 በጀት ዓመት አለ፣ 2016 አሁን የጨረስነው ሰኔ ላይ አለ። ሂደቱ ከዛ ወደዚህ የዞረ ነው። የነበሩ በጎ ጎኖችን በመውሰድ በላዩ ላይ ማሻሻያዎች በማድረግ ለውጦቹ ተግባራዊ እንዲደረጉ የተካሄደበት አካሄድ ነው። በጣም በርካታ ብዙ ስራዎች የተሰሩበት ነው።
በዚህ በቁጭ ብለን በዚህ ደቂቃዎችና ሰዓት ውስጥ ብቻ የሚያልቅ አይደለም። በየቀኑ በየሰዓቱ በርካታ ስራዎች እየተሰሩበት ያለ ተቋም ነው። ከዚህ አንጻር ጠቅለል ባለ መልኩ ቅድም እሳቸው ሲያነሱ ከነበረው መጨረሻ ላይ አውትካሙ ምንድነው ውጤቱ ምንድነው የሚለው ነገር እንደተጠበቀ ሆኖ ግን በስራ ክፍሎች የተሰሩትን በመዋቅሩ መሰረት የተሰሩትን ስራዎች ስንመለከት በርካታ ስራዎች ተሰርቷል። እሱን አጠር ባለ መልክ ነው የምናቀርበው። ምክንያቱም 2015ም ላይ 2016ም ላይ በተከታታይ የተሰሩ ስራዎችን ባጭሩ ለመግለጽ እሞክራለሁ። በመጀመሪያ ደረጃ የዑለማ ጉባኤ ጽህፈት ቤትን በሚመለከት በ8 ክልሎች ይህ የዑለማ ጉባኤ ጽህፈት ቤት ተዋቅረዋል። 34 ፈትዋዎች ተሰጥተዋል። ለ11 የእምነት ተቋማት እውቅና ተሰጥቷል። የወለድ አልባ ባንኮች መመሪያ ተዘጋጅቷል። የዘካትና አውቃት ጽህፈት ቤት ተዋቅረዋል። የቁርአን ኮፒ ስርጭት 182,000 ተደርጓል። የሸሪያ ፍርድ ቤት ማሻሻያ ደንብ ተሰርቷል። 13 የሸሪያ ፍርድ ቤት ቃዲዎች ተሰይመዋል፣ ተዘጋጅቷል። በ82 ቦታዎች 7,000 ወጣቶች ስልጠና አግኝተዋል። ለ40,000 ሰዎች የዳዋ ስልጠናዎች ተሰርተዋል። በድምሩ 12 መስጂዶች እንዲሰሩ እገዛ አድርጓል። ከዛ ባሻገር ይህን በአፋር በሶማሌ ክልል ድንበር ሰላም ኮሚቴ በማቋቋም ስራዎች እንዲሰሩ ተደርገዋል። በውጭ ሀገር 7 በዘንድሮ ማለት ነው በ2016 ላይ በውጭ ሀገር 7 ጉብኝቶች ተደርገዋል። በኤምባሲዎች እዚሁ ባሉ ኤምባሲዎች 10 ጉብኝቶች ተደርጓል በዘንድሮ። በጽህፈት ቤታችን ድረስ ደግሞ የውጭ አምባሳደሮችም መጥተው ጉብኝት ያደረጉት ወደ 6 ናቸው በዘንድሮ ማለት ነው። የአምናውን ስንመለከት በ2015 14 ሀገሮች ግንኙነት ተደርጓል። 9 በቢሮአችን ጉብኝት ተደርጓል። በድምሩ ከ46 በላይ የውጭ ግንኙነት ስራዎች ተሰርቷል። ከውጭ ግንኙነት ጋራ ይህን ስራ በተመለከተ አውትካሙ ምንድን ነው ሲባል አንደኛ የውጭ ግንኙነት የመፍጠር እድል ተደርጓል። ይሄ ትልቅ ስራ ነው፣ እስከዛሬ ያልነበረ ነው ማለት ነው። 2 የሀገር ገጽታንና ልማትን በመቀየር የተሻሉ ነገሮች ታይተዋል። 3 ዲፕሎማሲያዊ ስራዎች ተሰርተዋል። 4 የዓለም ሙስሊም ሊግ አባል በመሆን ውጤት ተገኝተዋል። 5 አንድነትን በማጠናከር በኩል በርካታ ስራዎች ተሰርተዋል፣ በሙስሊሙ ማህበረሰብ በኢትዮጵያውያኖቹ መካከልም ማለት ነው። 6 ዲያስፖራ በሀገር ውስጥ ነዋሪ ጋራ ያለውን ግንኙነት የማጠናከር ስራዎች ተሰርተዋል። 7 ፕሮጀክቶች ጋር የተያያዙ ስራዎች ተሰርተዋል። 8 ስልጠናዎች ተሰርተዋል። ከዚህ ጋራ 9 ስኮላርሺፕ ጋር የተያያዙ ስራዎችም ተሰርተዋል። ይሄ በሙሉ ከውጭ ጉዳይ ጋር የተያያዙ ስራዎች ናቸው ማለት ነው። ሌላው የሰላምና የአንድነት የምስጋና ኮንፈረንሶች በጅማ፣ በአዲስ አበባ፣ በፉሪ፣ በኮምቦልቻ ተደርገዋል። በስልጤ፣ በጂንካ፣ በሐረር፣ ድሬዳዋ ደግሞ የተለያዩ ኮንፈረንሶችና የመሰረት ድንጋዮች እንዲደረጉ ተደርገዋል። በውጭ ጉዳይ ሚኒስቴር የሹመት ጉብኝቶች ተደርገዋል። የነጻ ትምህርት እድል እንዲገኝ ከአይዲቢ ጋር ስምምነት ተፈጥሯል። በትግራይ የሰላምና አንድነት ጉብኝት ተደርጓል። በውቅሮ ነጃሺ መስጊድ የውሃ የመብራት ችግሮች የሚቃለሉበትን ጥገናዎች የሚደረጉበት ስራዎች ተሰርተዋል። በባህሬን ለ1,000 ሰው ሀበሻና እስልምና በሚል ንግግሮች ተደርገዋል። በአልጀዚራ ስለመጀመሪያው እስላማዊ ስደት በቢላል በነጃሺ ታሪኮች ላይ መግለጫዎች ተሰጥተዋል። ይሄ በ1.5 ሚሊዮን ተመልካቾች እንዲታይ ተደርጓል። በሳውዲ፣ በቱርክ፣ በሞሮኮ የተለያዩ መግለጫዎች ተሰጥተዋል። እነዚህን ተያይዞ በርካታ ስራዎች ተሰርተዋል ማለት ነው። ስለዚህ የአማካሪ ቦርዶችን በሚመለከት የተቋቋመ ቅድም እሳቸው ሲያነሱ የነበረው ለተቋሙ ውጤት እንዲሰጡ ተብሎ ነውና ይሄ አማካሪ ቦርድ ከተቋቋመ በኋላ ያሳያቸውን ውጤቶች በሚመለከት አንደኛ በሀጅ ሲስተም ምክረ ሀሳቦችን አቅርበዋል። የሀጅ ሲስተም የተሻለ እንዲሆን ምክረ ሀሳብ አቅርበዋል። 2 በሌሎች የተቋሙ አሰራሮች ላይ ግብአት እንዲሰጡ ምክረ ሀሳብ ሰጥተዋል። 3 በደንብና አዋጆች ማጽደቅ በተናጥልም ይሁን በጋራ ውጤት አሳይተዋል። 4 በምክክር ኮሚሽን ላይ በተናጥልም በጋራም ከፍተኛ እንቅስቃሴ ተደርጓል። 5 በስትራቴጂክ ፕላን ላይ
ይሄ በጣም ኢምፖርታንት ነገር ነው። በዚህም ላይ ከፍተኛ አስተዋጽኦ አድርገዋል። 6 በሃይማኖት ተቋማት ጉዳዮች አዋጆች ላይ የራሳቸውን ድርሻ በተናጠልም በጋራም ሆነው ሰጥቷል። ይሄ በአማካሪ ቦርዶች በኩል የተሰሩ ስራዎች ናቸው። አገራዊ ጉዳዮችን በተመለከተ ቅድም ሲነሱ የነበሩ ነገሮች ላይ ተቋሙ በዚህ ጊዜ ውስጥ በርካታ ስራዎች ተሰርተዋል። አንድ የአገራዊ ምክክር ኮሚሽን ላይ ከፍተኛ ስራ ተሰርቷል። ማመን በሚቸግር ሁኔታ ትልቅ ርብርቦች ተደርጎ በውስጥም በውጭም ባሉ አመራሮችና ባለሙያዎችም ጭምር በመታገዝ ኮሚሽኑ ራሱ ትልቅ ስኬትና ከሌሎች ያልተገኘ ዝግጅት በመደረጉ በ9 አጀንዳዎችና በ47 ጥያቄዎች ተዘጋጅተው ተሰንደው እነዚህን በየክልሎቹ እስልምና ጉዳዮች ጭምር ተደርጎ ጥያቄዎቹ የሙስሊሙ ጥያቄዎች በዛ መልክ እንዲቀርቡ ተደርገዋል። አገራዊ ጉዳይም እግረ መንገዱ የሙስሊሙ ጥያቄ ምላሽ ማግኘት ስላለበት ማለት ነው። ሁለተኛ የሃይማኖት ጉዳዮች አዋጅ ላይም አስተዋጽኦ ተደርጓል። 3 ከጠቅላይ ሚኒስትሩ ጋር በተደረጉ ጥያቄዎችና መልሶች ላይ ከፍተኛ ዝግጅት በማድረግ ውጤታማ ስራዎች ተሰርተዋል። 4 የኢትዮጵያ ሃይማኖት ተቋማት ጉባኤ ላይ ጥናቶችን በማጥናት በተናጥል በጋራም በመሆን ከአመራሩም ጋር በመሆን ብዙ ስራዎች ተሰርተዋል። 5 የሽግግር ፍትህ ፖሊሲን በሚመለከት ጥናት በማድረግ የበኩላችንን አስተዋጽኦ እያደረግን ያለ ነው። 6 ከእስላማዊ ባንኮች ጋር ማሻሻያ የሚያስፈልጉ በርካታ ስራዎች ተሰርተዋል። 7 የሰላም ጉዳይ ላይ በተገኘው ቦታ በሙሉ ቅድም እንደተነሳው በአፋር በሶማሌ እንደ መነሻ ሊሆን ይችላል። ሌሎችም በተለያዩ ቦታዎች ላይ ለሚከሰቱት ምላሽ ተሰጥተዋል። አገራዊ ጉዳይ በሆነም የችግኝ ተከላዎችን፣ እርዳታዎችን ከእርዳታ ጋር በተያያዘ በጎፋ ቅድም ያላቸው ነገሮች አሉ። አሁንም በስልጤ አካባቢ ላይ ያለው የክልሉ መጅሊስ የበኩሉን ክትትልና እገዛዎች እያደረገ ነው ያለው። እነዚህ ሁሉ ሊሰመሩ የሚገባቸው በርካታ ስራዎች ተሰርተዋል ማለት ነው። ከአንድ ሳምንት በፊት በተደረገው የሁለተኛው ዓመት 4ኛ መደበኛ ጠቅላላ ጉባኤ ላይ 6 ሪፖርቶች ቀርበዋል። የመጀመሪያው የ2016 የክንውን ሪፖርት ቀርቧል። የ2016 የፋይናንስ ሪፖርት ቀርቧል። የ2016 የሀጅ ሪፖርት ቀርቧል። የ2016 የክልሎች ሪፖርት ቀርቧል። የ2017 እቅድ ጸድቋል። የ2015 የውጭ ኦዲተሮች ስራ ተሰርቷል። ከኦዲት ጋር የተያያዙ ስራዎችን በምንመለከትበት ጊዜ ይህ አመራር ከመጣበት ጊዜ ጀምሮ ወደ ኋላ የነበሩ ባክሎግ የቆዩ ስራዎችን በርካታ የውጭ ኦዲትና የውስጥ ኦዲት ስራዎች ተሰርተው የውጭ ኦዲት ስራን በሚመለከት የሞጣ የ3 ዓመት ኦዲት ስራዎች ተሰርተዋል። የ2012፣ 13፣ 14 በውጭ ኦዲት ተረጋግጦ ተዘግቷል። የተቋሙን በተመለከተ ደግሞ የ2012፣ 13፣ 14፣ 15 የ4 ዓመት የኦዲት ስራዎች በውጭ ኦዲት ተሰርተዋል። ስለዚህ የሚቀረን የ2016 ነው ማለት ነው አሁን። ስለዚህ ይሄ በርካታ ስራዎች ናቸው። ከክልሎች ጋር የተያያዙ ስራዎችን በሚመለከት ሪፖርቶችን የክልሎችን አቅም ከመገንባት አንጻር በርካታ ስራዎች ተሰርተዋል። ክልሎቹን በሚመለከት አንደኛ አቅም እንዲያደረጁ በማድረግ የራሳቸውን እቅድ፣ የራሳቸውን ክንውን፣ የራሳቸውን የወጪ ገቢ ሪፖርት፣ የራሳቸውን አጠቃላይ ሪፖርትና የኦዲት ሪፖርት ግምገማዎችን ማድረግ፣ ችግሮችንና መፍትሄዎችን ሁሉ አቅጣጫዎችን ማስቀመጥ፣ እነዚህ ስራዎች ተሰርተዋል። የትግራይ ክልል እስልምና ጉዳዮች ከአምና ጀምሮ በተለይ በዘንድሮ ደግሞ በጠቅላላ ጉባኤ ላይ በመሳተፍ ትልቅ ስኬት ተታይተዋል። ስለዚህ በክልል ደረጃ የሚታዩ የነበሩ ክልሎችንም ጨምሮ አዲሶችንም ጨምሮ ሁሉም የተቋሙ አካል ሆነው ከፍተኛ እንቅስቃሴዎች እየተሰሩ ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ ከፋይናንስ ጋር በሚያያዝ የተወሰነ ነገር መጥቀስ እፈልጋለሁ። ስንመጣ ያው ቅድም የተነሱ ነገሮች አሉ። ተመላሽ ከሚደረጉ ገንዘቦች ከውጃጅ ገንዘብ 1.7 ቢሊዮን ብር ተመላሽ ተደርጓል። ይሄ ለውጃጁ ወዲያው የተመለሰ እዳዎች የነበሩበት ነው። ከ54 ሚሊዮን ብር በላይ የሆነ የዚህ ህንፃ እዳዎችም ነበሩብን። በካዝና ያገኘ ነው 19 ሺህ ብር ነው። ከዛ አልፎ ግን አሁን ዛሬ ያለንበትን ሁኔታ ስንመለከተው በ13 ሚሊዮን % እድገት አሳይቷል።
በ13 ሚሊዮን ፐርሰንት እድገት አለው። ዛሬ አቅሙ የተሻለ ነው ማለት ነው። ስለዚህ በፐርሰንት ይሄንን መጥቀሱ ተገቢ ነው ብዬ ነው የምገልጸው። ከዛ ውጪ ፋይናንስን በሚመለከት በውጭ ሀገር በፊት ስንረከብ ወደ 1.7 ሚሊዮን አካባቢ ነበረ። 2015 ላይ 17 ሚሊዮን ሪያል ነው። አሁን ከ40 ሚሊዮን ሪያል ያህል አለ ማለት ነው። በበጀት ስንመለከተው የገቢ እቅድ 3.2 ቢሊዮን ቅድም ክቡር ፕሬዚደንት ሲያነሱ እንደነበረው 3.2 ቢሊዮን የ2015 የገቢ እቅድ ተብሎ የተቀመጠ ነው። የገቢ እቅድ በ2016 ላይ ተይዞ የነበረው 5.4 ቢሊዮን ብር ነው። የ69% ለውጥ ነበረው በሁለቱ ዓመት መካከል። ዘንድሮ ደግሞ የጸደቀው 8.1 ቢሊዮን የ2017 እቅድ ነው። ይሄ በ47% ከአምናው ጋር ሲነጻጸር በ47% ለውጥ አለው ማለት ነው። ስለዚህ እነዚህ ነገሮች ማሳያዎች ናቸው። ከዛ ባሻገር ከሰው ኃይል አንጻር ስንመለከተው የዛሬ 2 ዓመት 227 ነበር፣ አምና 189 ነበር። በዘንድሮ 2016 157 ሰው ነው። ለሰራተኞች እስከ 100% ድረስ የደሞዝ ጭማሪ ለበርካታ ዓመታት ያላገኙ ሰራተኞችን በዚህ ፐርሰንት ያህል የደሞዝ ለውጥ እንዲደረግ ተደርጓል። ከዚህ ጋር በተያያዘ አጠቃላይ የአደረጃጀቶችን በሚመለከት በርካታ ስራዎች ተሰርተዋል። አደረጃጀቶች ጋር የተያያዙ መጅሊሳችንን በየክልሉ መልሶ የማደራጀት ስራዎች ተሰርተዋል። የፌዴራሉ ስራ አስፈጻሚዎች ቅድም እንደተባለው ክፍፍል የስራ ክፍፍል በማድረግ ስራዎች እንዲሰጡ ተደርገዋል። በህገ መጅሊሱ መሰረት ያሉት መደራጀት ያለባቸው አካላቶች በሙሉ እንዲደራጁ ተደርገዋል ማለት ነው። ስለዚህ እነዚህ በርካታ ስራዎች በዚህ ጊዜ ውስጥ ተሰርተዋል። ከዛ ባሻገር በመስጂድና አውቃፍ አካባቢ የፈረሱ መስጂዶችን በተመለከተ ክትትል ከፍተኛ ክትትል እስከ ጠቅላይ ሚኒስትር ጽህፈት ቤት ድረስ በማድረግ ክትትል እየተሰራበት ነው። እስካሁንም ክትትል ላይ ነው ያለው ለማለት ነው። ሌላ ከመስጊድ ግንባታዎች ጋር የተሰሩ ስራዎች፣ ጥገናዎች ጋር የተሰሩ ስራዎች ከየክልሎቹ በሚወጡ ሪፖርቶችም የተያያዙ ናቸው። መረጃዎችን የማሰባሰብ ምን ላይ ነው ያሉት የመስጂዶቹ መድረሳዎቹ የሚሉትን መረጃዎች የማሰባሰብ ስራዎችም ተሰርተዋል። የፈትዋና ምርምርን በተመለከተ ከሌሎች ጋር በጋራ በመሆን በርካታ ስራዎች ተሰርተዋል። የዳዋና ብቃት ማረጋገጫ ሀላል ሰርቲፊኬትን በሚመለከትም ስራዎች ተሰርተዋል። እነዚህ ስራዎች በአብዛኛው በዚህ መልክ የተሰሩ ናቸው። የ2016 የገቢ እቅድን በሚመለከት በ2016 10.6 ዝቅ ያለ ነው ካሰብነው ማለት ነው። በ2015 ግን 9% ከፍ ያለ ነበረ። የ2016 እቅድ ክንውን ከ2015 ጋር ስናነጻጽረው በ2015 71% ይሄ ተቋም ክንውኑ 71% ያሳያል ያጠቃላዩ። በዘንድሮ ላይ ግን የተሻለ ውጤት ያሳየበት ብዙ ችግሮች የተቀረፉበት ስለነበረ ወደ 92% ተቋሙ ክንውኑ ከመቶ 92% ደርሷል ማለት ነው። ይሄ ማሳያዎች ናቸው። በአጠቃላይ ይሄንን ይመስላሉ። ከዚህ ጋር በተያያዙ መነሳት ያለባቸው 2015 ላይ የነበሩ ችግሮች ባይናው በአብዛኛው ተፈተዋል። መሰረታዊ የነበሩ ችግሮች የነበሩት ምንድናቸው? የማደራጀቱ ስራ ጎን ለጎን እየተሰራ እግረ መንገዱን ደግሞ መደበኛ ስራዎች የሚሰሩበት አመት ስለነበረ ባይናው በዚህ አመት ግን እነዛ ችግሮች በሙሉ ተቀርፈዋል። የሰው ኃይል ቅነሳና ቅጥሮችም ነበሩ። አሁን ሞሮሌስ መልክ የያዘ ነው። የተመላሽ ገንዘብ ኦዲት ለማሰራት የወሰደው 6 ወራት ነው። የውጃጁን 1.7 ቢሊዮን ብር ተመላሽ ስናደርግ 6 ወር ያህል ጊዜ ፈጅቶብናል። ይሄ መረሳት የለበትም። ብዙ ሰዓት አቃጥሎብናል ለማለት ነው። አሁን ዘንድሮ ላይ ግን ያ እንደዛ አይነት ችግር የለብንም። የአደረጃጀቶች ወደ ታች ያለመውረድ ፕሮብሌሞች ነበሩ። ዘንድሮ ላይ ችግር የለብንም። ኃላፊነትና ተጠያቂነት በፊት ከነበረው የተጠናከረ ዘንድሮ እያንዳንዱ ኃላፊ ወይም ተሿሚ ወይም ሰራተኛ ኃላፊነት ሲሰጠው ተጠያቂነቱም አብሮ እንዳለ እስከ ክልል ድረስ ተመሳሳይ አካሄድ እንደሚኖር ይሄ መልክ መያዝ ስላለበት በዚህኛው አመት እንቅስቃሴ ላይ የተሻለ ነገር ተሰርቷል ማለት ነው። የገንዘብ ችግር ነበረ። አሁን አስተማማኝ በሆነ ሁኔታ ላይ ነው የሚገኘው ተቋሙ ማለት ነው።
በትምህርትና በማህበራዊ ጉዳይ እንቅስቃሴዎችን በሚመለከት የአወሊያ የአረብኛ ትምህርትን በሚመለከት ድጋፍ ተደርጓል። ቼክ ሊስቶች ተዘጋጅተው ተሰርተዋል። የቦርድና የመተዳደሪያ ደንብ ለአወሊያ ተሰርቷል። የበጀት ድጋፍ ተሰርቷል። በ2015 ለአወሊያ ኮሌጅ 11 ሚሊዮን ብር ድጋፍ ሰጥቷል። ይሄ ተቋም ከዚህ ከዕዳ ወጥተን ሰፖርት የማድረግም ስራዎች ተሰርቷል። በዘንድሮ በ2016 ሰኔ ላይ ባለቀው 20 ሚሊዮን የበጀት ድጎማ ለአወሊያ ኮሌጅ ተደርጓል። በድምሩ ወደ 31 ሚሊዮን ድጎማዎች ተደርጓል ማለት ነው። ኢምዳ ኢትዮጵያ ሙስሊሞች ልማት ድርጅትን በሚመለከት ለውጦቹ ሪፎርሙ እዛ ጋር መታየት ስላለበት የሰው ኃይል ቅነሳዎች ተደርጓል። በምትኩ ሰዎች እንዲተኩ ስራዎች እየተሰሩ ነው። ቦርድ ተቋቁመዋል። መተዳደሪያ ደንብ ጸድቆለታል። ጥናት ስለ ተቋሙ ሂስትሪ ጭምር እና ምን መሆን አለበት የሚባለውን ነገር ሁሉ ጥናቶች ተደርጓል። ቢሮ በፊት ከነበረበት እንዲቀየር ተደርጓል። በሌሎች አካባቢዎች በትምህርትና በማህበራዊ ጉዳይ ጋር በተያያዘ በርካታ የስራ ግንኙነቶች ተደርጓል። የፖሊሲና የመመሪያዎች ማሰባሰብ፣ መቅረጽ፣ የስራ መመሪያዎች ዝግጅትና ማጽደቅ ስራዎች ሁሉ ተሰርተዋል። የውጭ ትምህርትን እድልን በቱርክ፣ በኤሚሬትስ፣ በሳውዲ፣ በአይዲቢ ጭምር እንዲሰጥ እድሎች እየተመቻቹ ነው ያሉት። የዲንና የአረብኛ ቋንቋ ካሪኩለም ዝግጅትና ስልጠናዎች ተሰርተዋል። ከእዝነት አካል ጉዳተኞች ከሰንሻይን ፋውንዴሽን ጠዋሪና ደጋፊ የሌላቸው 100 አረጋውያን በባቡል ኸይር በአዲስ አበባ ዙሪያ ለሚገኙ ለተፈናቀሉ በአብደላህ እብኑ መክቱብ በስልጤ ጎርፍ በክልሉ መጅሊስ አካባቢ ጉዳዩን እየተከታተለ መሆኑን በትግራይ የተፈናቀሉ ነዋሪዎችን በተመለከተ ለምክር ቤቱ ሰራተኞች የተለያዩ የኢፍጣር ፕሮግራሞች እነዚህ በሙሉ የተሰሩ ስራ ማህበራዊ ስራዎች ናቸው። ስልጠናዎችን በተመለከተ ከሃይማኖት ተቋማት ጋራ በጸረ ኤችአይቪ በተለያዩ ስራዎች ተሰርተዋል። በሴቶችና ወጣቶች አካል ጉዳተኞችም ስራዎች ተሰርተዋል። ከአሜሪካ በመጡ መድኃኒቶች የተሳካ እንዲሆን ወደ ሀገር እንዲገቡ ጥረቶች ተደርጓል። የኢማን የኢትዮጵያ መስማት የተሳናቸውን የልማት ድርጅቶችን ድጋፍ ሰጥቷል። የተለያዩ የትምህርትና ማህበራዊ ጉዳዮች ውይይት ተደርገዋል። የማነቃቂያ ስልጠናዎችም ተሰጥተዋል። ከህዝብ ግንኙነትና ሚዲያ ጋር የተያያዙ ክፍተቶች ቢኖሩም የተሰሩ ስራዎችን በሚመለከት ግን የምክር ቤቱ ድረገጽ ዌብሳይት 95% ያህል ተጠናቋል። የምክር ቤቱን የመሩ ዑለማዎችና ኃላፊዎችን ፕሮፋይል ከ90 በላይ ጽሁፎችን በድረገጽ ምስል ፕላትፎርም ላይ እንዲቀመጡ ዝግጅት ተደርጓል። በምክር ቤቱ ፌስቡክ፣ ቴሌግራም፣ ዌብሳይት 290 ዜናዎች፣ 34 ቪዲዮዎች፣ 111 ፎቶዎች እነዚህ በሙሉ ሪፖርት ተደርጓል። የጠቅላይ ምክር ቤቱን ስቱዲዮ ግንባታ ተጠናቆ በማቴሪያልም እንዲሟላ ተደርጓል። ከመቶ የማህበረሰብ አንቂዎች፣ ሴቶች፣ ወጣቶች ጋር ውይይት ተደርጓል። የመውሊድን በዓል የኢድ በዓላቶችን የኢድ አልፈጥርን ጨምሮ አረፋንም ጨምሮ በርካታ ዘገባዎች ተደርገዋል። ለሰላም ጉዳይ 80 ማህበረሰብ አንቂዎችን ከሰላም ጋር በተያያዘ ዝግጅቶች ተደርገው ውይይቶች ተደርጓል። በራሪ ጽሁፎችና ፓምፕሌቶችም ተዘጋጅተዋል። አሉታዊ ዜናዎች በሚኖሩበት ጊዜ ቁጥጥር በማድረግ ከ10 እስላማዊ ሚዲያዎች ጋር በጋራ በመሆን ስራዎች ተሰርተዋል። ኤዲቶሪያል ፖሊሲ የተቋሙን በማቋቋም በፓምፕሌት ታትሞ ለሚዲያ ባለሙያዎች ለክልል የኃላፊዎችና ባለሙያዎች ጭምር እንዲሰራጭ ተደርጓል። የዜና መጽሔት ዝግጅት ታትሟል። በ3000 ኮፒ ተሰራጭቷል። የህዝብ ግንኙነት ባለሙያዎች የተቋሙ ማለት ነው የልምድ ለመቅሰም 3 የተለያዩ ቦታዎችን በመሄድ የተቋሙን የህዝብ ግንኙነት ወይም የስቱዲዮ ዝግጅትን በሚመለከት ስልጠናዎችን ወይም ትምህርትን ወስደዋል። የህዝብ ግንኙነት አሰራርን ፕሮቶኮልን በተመለከተ ለ60 የክልል እስልምና ጉዳይ ጠቅላይ ምክር ቤቶች ስልጠናዎች ተሰጥተዋል። የሴቶችና ወጣቶችንም በሚመለከት መመሪያ ተዘጋጅቷል። በፌዴራሉ ደረጃ ለየክልሎቹም የራሳቸውን ከዚህ አዳፕት በማድረግ መነሻ በማድረግ የራሳቸውን መመሪያ እንዲያዘጋጁ አቅጣጫ ተሰጥቷቸዋል። ለ56 ሴቶችና ወጣቶች መሪዎች ለክልል ለ1 ቀን ተኩል የአቅም ግንባታ የአሰልጣኞች ስልጠናዎች ተሰጥተዋል። የአማካሪ ቦርድ የሴቶችና ወጣቶችን በሚመለከት ስብሰባዎች በማድረግ እስካሁንም ክትትል ላይ እየተሰራ ነው ያለው። የተቋማትና ማህበራትን አስተዳደር ስራዎችን በሚመለከት
ለ116 እስላማዊ ማህበራት ምዝገባና የምስክር ወረቀቶች ተሰጥተዋል። ለ56 ድርጅቶች የምዝገባ ፈቃድና የምስክር ወረቀት ተሰጥተዋል። በየክልሉ የተመዘገቡ 81 ድርጅቶች የሙያ ድጋፍ በፌዴራሉ ደረጃ ተሰጥተዋል። 464 ሺህ ብር ያህል በዚህ ዘርፍ በኩል ገቢ እንዲሆን ተደርጓል። የራሱ ዩኒቨርሲቲ የስራ ጉብኝት በማድረግ ፍቃድ የወሰደ ዩኒቨርሲቲ ስለነበረ ክትትል በማድረግ ቦታው ድረስ ሄዶ የሳይት ጉብኝት ተደርጓል። የሰላምና ክልል ዲያስፖራን ስራዎችን በሚመለከት በክልሎች በሐረሪ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በሆሳና፣ በሀዲያ የሰላም ጉብኝቶችን በማድረግ በወላይታ ሶዶ ጭምር የማስማማት ስራዎች እንዲሰሩ ተደርገዋል። ሀገራዊ ምክክር ኮሚሽን ላይ 9 አጀንዳዎችና 47 ጥያቄዎች እንዲቀርቡ ተደርጎ በአጠቃላይ ውጤታማ ስራዎች ተሰርተዋል። የዲያስፖራ ጽህፈት ቤት 3 ለማቋቋም በፕሮሰስ ላይ ያለ መሆኑን ጭምር እንዲታወቅ እንፈልጋለን። ለሚዲያ ጋዜጠኞች፣ ተጽዕኖ ፈጣሪዎችም ስልጠናዎች ወይም ውይይቶች ተደርገዋል። የኢንፎርሜሽንና ቴክኖሎጂን ስራን በሚመለከት በሌሎች የተቋሙ ስራ ዘርፎች ውስጥ ያሉትን የሰፖርት ድጋፍ እንደተጠበቀ ሆኖ ከሀጅ ስራ ጋር በተያያዘ በሀገር ውስጥም በውጭም በባንኮችም በኮል ሴንተር በሞባይል ሮሚንግ በዌብሳይት በዩቲዩብ በኢሜይል በእነዚህ ሁሉ በርካታ ስራዎች ተሰርቷል። የእቅድና ጥናት ምርምር ስራዎችን በሚመለከት አመታዊ ክንውኖች፣ እቅዶች፣ ሪፖርቶች እንዲዘጋጁ ተደርጓል። ስትራቴጂክ ፕላን የተቋሙን ስትራቴጂክ ፕላን በተመለከተ ከውጭ ባለሙያዎች ጋር በጋራ በመሆን የኮሚቴው አባል በመሆን በርካታ ስራዎች እየተሰሩበት ያለ ነው። የህግ አገልግሎትን ስራዎች በሚመለከት ከዚህ በፊት የነበረው የህንፃው እዳ ወደ 54 ሚሊዮን በፍርድ ቤት ትዕዛዝ እንዲከፈል ከተደረገ በኋላ ያንን ክፍያ ከከፈልን ውጪ ከሰራተኛ ጋር የተያያዙ የኮርት ኬዞች አሉ። ረሱል አለይሂ ሰላቱ ሰላምን በመሳደብ ደግሞ ክትትል ሲደረግባቸው የነበሩ አሁን ያለበት ስታተስ አድራሻቸውን በመቀየር የፍርድ ቤት ማያያዣ ትዕዛዝ ወጥቶ እስካሁንም ድረስ እየተፈለጉ የሚገኙ መሆኑን ለመግለጽ እንፈልጋለን። የቅርስና ታሪክን በሚመለከት የዳሰሳ ጥናቶች ጉብኝት በአፋር፣ በቤንሻንጉል፣ በሶማሌ፣ በሐረር፣ በድሬዳዋ፣ በጋምቤላ፣ በጅማ በእነዚህ ቦታዎች በሙሉ ተመሳሳይ ስራዎችን ደረጃ በደረጃ ሰላም የሌለባቸውን ቦታዎች ግን በቀጣይነት የተሻለ ነገር ሲኖር እንደሚቀጥል ይታሰባል። ላይብረሪ በማቋቋም በተቋሙ ውስጥ ስራዎች ተሰርተዋል። ስለዚህ ከመዝገበ አያያዝ ጋር ከተለያዩ እንትኖች ጋር ስልጠናዎች በውጪ ማለት ከተቋሙ ውጪ ባለ አካል እንዲሰጥ ተደርጓል። የሀጅ ሪፖርትን በተመለከተ ጠቅለል ባለ የተወሰኑ ነገሮችን ማለት ፈልጋለሁ። የ2016 የሀጅ ሪፖርትን በሚመለከት ብዙ ካቴጎሪዎች አሉት። አደረጃጀቱን በሚመለከት የሀጅና ኡምራ ዘርፍ በመዋቅሩ ደረጃ ያለ ቢሆንም የአብይ ኮሚቴ በማቋቋም 9 አባላት ያሉበት በምክትል ፕሬዚደንቱ ተጠሪነት የሚመራ ስራዎች አደረጃጀቶች ስራዎች ተሰርተዋል። የሀጅ መመሪያና የሲስተም ጥናት ትግበራ ተደርጓል። የቢሮ አደረጃጀት ከኮንቴነር በማውጣት የተሻለ ቢሮ ውስጥ እንዲገባ ተደርጓል። አገልግሎቱ ለከስተመሩ ሰርቪስ እንዲሆን በሀገር ውስጥ የተመለከቱትን የውጃጅ ምዝገባ ጣቢያዎች እንዲቋቋሙ ተደርገዋል። የልዑካን ቡድን ምልመላና ሽኝት ተሰርቷል። የውጭ ምንዛሪና የባንክ ስራዎች ተሰርተዋል። ከኢሚግሬሽንና ዜግነት ጉዳዮች ጋር በተያያዘ አምና በ2015 5000 በዘንድሮ ደግሞ 6000 በድምሩ ከ11000 በላይ ፓስፖርቶች በማግኘት የሀጅና ኡምራው ስራ እንዲሰራ ስኬት ተደርጓል። እገዛ ኢሚግሬሽን በኩል በማድረግ ማለት ነው። የሕክምና ስራዎች ተሰርተዋል። የአየር መንገዶች የኢትዮጵያ አየር መንገድን ጨምሮ የሳውዲ እነዚህ በቀጥታ በዚህ ውስጥ አገልግሎት ሲሰጡ እንደነበረ የንሱክ ስራዎችን በተመለከተ የተሰሩ ስራዎች አሉ። የቪዛ ፕሮሰስ ስራዎች አሉ። ቅድመ በረራ ዝግጅቶች አሉ። የውጭ ሀገርን በሚመለከት ደግሞ ቅድመ ሀጅ ዝግጅት ተደርጓል። የመዲና መስተንግዶ፣ የረውዳ ዚያራ፣ የመካ መስተንግዶ፣ የመሻኢር መስተንግዶ፣ የሚና መስተንግዶ፣ የጤና አገልግሎት፣ የሎጂስቲክስ አቅርቦት፣ የውጭ ሀገር የሰው ኃይል፣ የውጭ ሀገር የመኪና አቅርቦት፣ የሁጃጅ ሽኝት፣ የሙአሰሳ የስራ ክፍል አደረጃጀት፣ ትኬቶችን በሚመለከት
በግል ትኬት የቆረጡ ሁጃጆች መስተንግዶን በሚመለከት፣ ትራንስፖርትን በሚመለከት፣ የበረራ መረጃ ዳታ ዝግጅትን በሚመለከት፣ ሻንጣ ሚዛን ቅበላና ቦርዲንግ ፓስ ስርጭትን በሚመለከት፣ የአየር ማረፊያ ስራዎችን በሚመለከት፣ የምግብ አገልግሎት አቅርቦትን በሚመለከት፣ የህንፃዎችና የአልጋ ድልድልን በሚመለከት እነዚህ የሰላዋት ባሶች አገልግሎት አቅርቦትን በሚመለከት የዳዋ አገልግሎትን በሚመለከት እነዚህ የተሰሩ ስራዎች ናቸው። በአጠቃላይ በ2016 ውስጥ የተሰራው ስራ የነበሩት በጎ ጎኖች በሀገር ውስጥ 27 በጎ ጎኖች ይጠቀሱ አሉ። በውጭ ሀገር ወደ 20 አሉ። በአጠቃላይ 47 የተሻሉ ከአምናው ጋር ሲነጻጸር በ47 የተሻሉ እንቅስቃሴዎች ላይ የታዩባቸው ናቸው። ክፍተቶች አሉ፣ ውስንነቶች አሉ ተብለው ደግሞ ለቀጣዩ ምክረ ሀሳብ የቀረበባቸው 31 እና ለቀጣዩ ወደ 52 የማሻሻያ ነገሮች የተሻለ ከነበረው የተሻለ ነገር እንዲሆን በማሰብ እነዚህ ነገሮች እንዲደረጉ ተደርጓል። ከሀጅና ኡምራ ጋር በተያያዘ በተለይ ከሀጁ ጋራ 35.5 ሚሊዮን ዶላር አምና ላይ ነበረ በ2015 ያገኘ ነው። በኢትዮጵያ አየር መንገድና በንግድ ባንክ በኢትዮጵያ ንግድ ባንክ አማካኝነትና አንድ ሁለት ባንኮች በዚህ ውስጥ በዘንድሮ ላይ ግን 37.4 ሚሊዮን ዶላር በ2016 ተገኝቷል ማለት ነው። ሁጃጅን በሚመለከት 11015 ሁጃጆች በ2015 ሄደዋል። በዘንድሮ ላይ 12000 በ2016 ሄደዋል ማለት ነው። ስለዚህ ፕሮግረስ አለው ከዚህ አንጻር ማለት ነው። የሞቱ ሁጃጆችን በሚመለከት 2015 ላይ 6 ነበር። ዘንድሮ የፀሐዩም የተለያዩ ናቹራል ሞቶች ተካቶ 11 ሰዎች ሞተዋል። አምና ላይ 18 የምዝገባ ጣቢያዎች ነበሩ። ይሄ አመራር ከመምጣቱ በፊት ያው የሀጅ አሰራሩ በብዙ መልኩ ትልቅ ማሳያዎች ናቸው። የለውጡ አመራር የሰራቸው ትልቅ የማሳያ ስራዎች ናቸውና በዘንድሮ ላይ ግን 30 የምዝገባ ጣቢያዎችን በማድረግ ከእንግልት ነፃ የሆነ አገልግሎት እንዲሰጥ ተደርጓል። ከሲስተም ጋር የተያያዙ ጥናቶችም ከሀጅ ጋር ተያይዞ እነዚህ ስራዎችም እንዲሰሩ ተደርጓል። ጠቅለል ባለ መልኩ በዚህ መልክ አስቀምጨዋለሁ። ኢንሻአላህ የቀረውን በጥያቄና መልስ ማንሳት እንችላለን።